ሰላም አድማጮቻችን እንዴት ናችሁ? ዛሬ የአርሰናልን የዝውውር ዕቅድ እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። አርሰናል ዳግም በቻምፒየንስ ሊግ ተሳታፊ የሚያደርገውን ቦታ ይዞ አጠናቋል። ስለሆነም ሚኬል አርቴታ መድፈኞቹን የፕሪሚየር ሊግ አሸናፊ ለማድረግ የሚያስፈልጉትን ነገሮች ክለቡ በዚህ ክረምት ሊያቀርብለት በመዘጋጀት ላይ ነው የሚገኘው። ለሶስት የተከታታይ የውድድር ዘመናት ነው ሁለተኛ ሆኖ ያጠናቀቀው። በቀጣይ የውድድር ዘመን አንድ ደረጃ ከፍ እንዲል ይጠበቃል። ያለፉት ዓመታት ጉዞው እንደ ትልቅ እመርታ ተቆጥረው፣ ነገር ግን ዋንጫ ማንሳት ቀጣዩ ግቡ ሊሆን ግድ ይላል። ያንን ማድረግ እንዲችል ግን የሚያግዙት ተጫዋቾች ያስፈልጋሉ። ቡድኑ ውስጥ መሰረታዊ የሆኑ ለውጦች ማድረግ ያስፈልጋል። ለዚህ ጥረት አስፈላጊ የሆኑ ነገሮችን ማሟላት ያስፈልጋል። ታዲያ ተጫዋቾችን በማስፈረም ሂደት ተጫዋቾችን ለማምጣት በሚደረገው ጥረት ውሳኔ ሰጪዎቹ እነማን ናቸው? ቅድሚያ የሚሰጡት ለየትኞቹ ቦታዎች ነው? ሊሸጧቸው የሚችሏቸው ተጫዋቾች አሉ ወይ? የፋይናንስ ጨዋነት ደንቡስ? እነዚህ ምላሽ የሚፈልጉ ጥያቄዎች ናቸው። በየተራ መመልከት ይኖርብናል እነዚህን ጉዳዮች። ውሳኔ ስለሚያሳልፉት ሰዎች የተወሰነ ነገር በማለት እንጀምር። ውሳኔ የሚያሳልፉት እነማን ናቸው? የአርሰናል የዝውውር ሂደት በአዲሱ የስፖርት ዳይሬክተር አንድሪያ ቤርታ ነው የሚመራው። በዝውውር መስኮት ተሳትፏቸው የሚጨምረው ነገር ይኖራል። የእሳቸው መምጣት ከአርቴታ ጋር ተናበው የሚሰሩበትን መንገድ ለመመልከት ብዙዎችም ጓግተዋል። እንደዚህ አይነት ለውጦች ሲመጡ የሚፈጠር አዲስ ነገር አለ ተብሎ ስለሚታሰብ ምን ይሆን የሚለው ብዙዎችን አጓግቷል። ሁለቱም የሚያምኑበትን ነገር ፊት ለፊት ከመናገር የማይመለሱ የጠንካራ ስብዕና ባለቤቶች ናቸው። እንዲያውም አርቴታ ከሳምንታት በፊት ከሪፖርተሮች ጋር በነበረው ቆይታ እስካሁን ድረስ ከአዲሱ ሰው ጋር አለመግባባት ውስጥ የገቡበት አጋጣሚ አለመኖሩን ገልጿል። እንደዚያ ሊሆን የሚችለው ሀሳባችንን በሚገባ መገላለጽ ካልቻልን ብቻ ነው። ምን እንደምንፈልግ ካወቀን አለመግባባት ሊፈጠር የሚችልበት ምክንያት የለም። እስካሁን እንዲህ አይነቱ ነገር አለመከሰቱ ላረጋግጥላችሁ እወዳለሁ ብሏል። ስለዚህ በዋናነት በዝውውር ሂደት ውስጥ ቁልፍ ሚና የሚጫወቱት አንድሪያ ቤርታ፣ አርቴታ፣ በመጨረሻም የክለቡ የስራ ኃላፊዎች ይሆናሉ። ታዲያ አርሰናል የትኞቹ ቦታዎች ላይ ነው ተጫዋች የሚፈልገው? ይሄ ወሳኙ ጥያቄ ነው። አርሰናል 9 ቁጥር ተጫዋች መቀላቀል መፈለጉ የአደባባይ ሚስጥር ነው። ባለፈው ክረምት የቦታው ተጫዋች ለማስፈረም ሙከራ ሲያደርግ ተመልክተነዋል። ባለፈው ክረምት ብቻ ሳይሆን በጥር የዝውውር መስኮትም ጥረት ሲያደርግ ነበር። ስለሆነም በዚህ መስኮት ዋነኛ ግቡ ይህንን ቦታ ማጠናከር እንደሚሆን ምንም ጥርጥር የለውም። ቀዳሚ ቦታ የ9 ቁጥር ቦታ ይሆናል። ሌላኛው ጆርጂኒዮ ከክለቡ ለመለያየት ስለተዘጋጀ በሆልዲንግ አማካይ ቦታ ተጫዋች ይፈልጋል። በእርግጥ ይህንን ቀዳዳ ከሪያል ሶሲዳድ እንደሚመጣ የሚጠበቀው ማርቲን ዙቢሜንዲ እንደሚደፍነው ይታመናል። በሁለቱ ክለቦች መካከል ስምምነት ተፈጽሟል። የሚቀረው የሕክምና ምርመራ ማድረግ እና የወረቀት ጉዳዮችን ማጠናቀቅ ነው። የአርሰናል ደጋፊዎች ግን ማረጋገጫ ለማግኘት መጠባበቅ ይኖርባቸዋል። ምክንያቱም የስፔኑ ክለብ ስምምነቱ ሳይጸድቅ እንዲቆይ ፈልጓል። ምክንያቱ ደግሞ ከሂሳብ ሰነድ ጋር የተገናኘ ነው። የሂሳብ ሰነዱን ማስተካከል ስላለበት ለተወሰነ ጊዜ እንዲዘገይ ይፈልጓል። አርሰናል የአጥቂ መስመሩን በሌላ መንገድ የማጠናከር ውጥንም አለው። በተለይ የመስመር አጥቂ ይፈልጋል። በግራ መስመር አጥቂ ቦታ ላይ ሊያስፈርማቸው ስለሚገቡ ተጫዋቾች በርካታ መላምቶች ሲሰነዘሩ ነው የከረሙት። ነገር ግን በቀይ መስመር አጥቂ ቦታም አማራጭ ያስፈልገዋል። ምክንያቱም ራሂም ስቴርሊንግ እስካሁን በአርሰናል ለሚኖረው ቆይታ እንደማይራዘምለት በይፋ አልተነገረውም። ግን የመቆየቱ ነገር አጠራጣሪ ነው። በሰኔ መጨረሻ ነው ከቸልሲ የመጣበት የውሰት ውል የሚጠናቀቀው። ከክለቡ እንደሚለያይ ግን ይጠበቃል። ምክንያቱም በአርሰናል በነበረው ጊዜ የታሰበውን ያህል ተጽዕኖ መፍጠር አልቻለም። በእርግጥ ኤታን ንዋኔሪ በዚያ ቦታ መጫወት ይችላል። ወደፊት ወደ መሀል ገብቶ እንደሚጫወት ስለሚታመን ግን ሁነኛ የቀይ መስመር ተጫዋች የቡካዮ ሳካ ተጠባባቂ የሚሆን ተጫዋች አማራጭ የሚሆን ተጫዋች ያስፈልጋል። እስካሁን አርሰናል የቡካዮ ሳካ አማራጭ የለውም። የመስመር ተጫዋቾች ማስፈረም ከመረጠ ግን አርሰናል ምርጫው የሚሆነው በሁለቱም መስመሮች መጫወት የሚችል ተጫዋች ይመስላል። በግራም በቀኝም ሊያሰልፈው የሚችል። ከነዚህ ቦታዎች በተጨማሪ ደግሞ አርሰናል የዴቪድ ራያ ተጠባባቂ የሚሆን ሁነኛ ግብ ጠባቂ በማፈላለግ ላይም ነው። የስፓኞሉን ሁዋን ጋርሲያ ለማስፈረም ረዥም ጊዜ ሲከታተሉት ነበር። ነገር ግን እርሱ ምርጫው ወደ ሌላ ክለብ ማምራት ሆኗል። ስለሆነም አርሰናል አማራጮችን እያፈላለገ ነው የሚገኘው በዚህ ቦታ። ሌላው መጠናከር አለበት ብሎ ያሰበው ቦታ ደግሞ የመሀል ተከላካይ ቦታ ነው። ምንም እንኳን ዊሊያም ሳሊባና ጋብሪኤል ማጋልሄሽ በጣም ድንቅ በሆነ መንገድ እየተጫወቱ ቢሆንም ጋብሪኤል ጉዳት ባስተናገደበት ወቅት በአርሰናል ቤት የተፈጠረውን ችግር ተመልክተናል። ስለዚህ የረዥም ጊዜ የእነሱ ተተኪ የሚሆን ወጣት የመሀል ተከላካይ ይፈልጋሉ። በእርግጥ ባለፈው ጥርም ቪቶር ሬሽን ለማስፈረም ብርቱ ፍላጎት እንደነበረው ታይቷል። ነገር ግን ማንቸስተር ሲቲ ብራዚላዊን ቀድሞ በእጁ አስገብቷል። ስለዚህ ያ ቦታ አሁንም መጠናከር አለበት ብለው የሚያስቡት ቦታ ነው።
ለዚያም ነው ዲን ሁይሰንን ከቦርንመዝ ለማስፈረም ፍላጎት አሳይተው ነበር፣ ግን ተጫዋቹ ወደ ሪያል ማድሪድ ማምራትን መረጠና ያሳይሳካላቸው ቀረ። ስለዚህ አሁን አርሰናል ተመሳሳይ ተስፋ የሚጣልበት ተጫዋች ካገኘ በመሀል ተከላካይ ቦታ ወጣት ተጫዋች ካገኘ ሊያስፈርመው መንቀሳቀሱ አይቀርምና እነዚህ ቦታዎች መጠናከር የሚኖርባቸው ናቸው። በተጨማሪም አርሰናል ለፒየር ሜርቴሳከርም በቂ ድጋፍ እያደረገ ነው የሚገኘው። አካዳሚውን የበለጠ ማጠናከር እና ከአካዳሚ የሚወጡ ተጫዋቾች ዋናውን ቡድን በሂደት እንዲያጠናክሩ ለማድረግ ጥረት በማድረግ ላይ ነው። ግን አሰልጣኙ ቅድሚያ የሚሰጠው ቦታ የትኛው ነው? እጅግ አንገብጋቢ የሚለው መታየት አለበት። አርቴታ የስኳዱን መጠን ማሳደግ እንደሚፈልግ ቀደም ብሎ ተናግሯል። እንዲያውም በተጠናቀቀው የውድድር ዘመን የተጠቀመበት ስኳድ ቁጥር አነስተኛ መሆኑን ገልጾ ነበር። ተጫዋቾች የሚያስፈልጉበት ቦታ ሲነሳ ቀደም ሲል በሚገባ እንደተገለጸው በመጀመሪያ ወደ አእምሮ የሚመጣው የአጥቂ መስመር እንደሚሆን ይታመናል። አርቴታ ባለፈው ጥር የአስቶን ቪላውን አጥቂ ኦሊ ዋትኪንስ ለማስፈረም ሙከራ አድርጎ እንደነበረም ይታወሳል። ክለቡ ግን በወቅቱ ያንን ሳያደርግ የቀረው ለዝውውሩ የተጠየቀው ገንዘብ ከፍ ማለቱ፣ በዛ ላይ ደግሞ የተጫዋቹ እድሜም ጭምር እንደዚሁ አሳስቦታል። አሁን በብቃቱ ጫፍ ላይ የሚገኝበት ጊዜ ነው። ግን ከዚህ በኋላ 3 እና 4 የውድድር ዘመናት በዚህ ደረጃ መጫወት መቻሉን እርግጠኛ አልነበሩም። ለዚያ ነው ያኛው ዝውውር ሳይፈጸም የቀረው። ግን ለእነዚህ ቦታዎች የለዩዋቸው ተጫዋቾች አሉ ወይ? በዝውውር ኢላማቸው ውስጥ ያስገቧቸው ተጫዋቾች አሉ ወይ? ይሄ መመለስ ያለበት ትክክለኛ ጥያቄ ነው። የኒውካስሉ አሌክዛንደር ኢዛክ በተደጋጋሚ ስሙ ተነስቷል ከአርሰናል ጋር ተያይዞ። ነገር ግን አርሰናል እሱን ለማስፈረም በሚያስችል ሁኔታ ውስጥ ያለ አይመስልም። ከፍ ያለ የዝውውር ሂሳብ የሚጠየቅበት ተጫዋች ነው። ስለዚህ አርሰናል ፊቱን ወደ ሌሎች አማራጮች ነው ያዞረው። የቪቶር ጊዮኬሬሽ እንደዚሁም ቤንጃሚን ሼሽኮ ላይ ነው በዋናነት ያነጣጠረው። የአርሰናል የስራ ኃላፊዎች ሁለቱን ተጫዋቾች ማስፈረም በሚያስገኘው ጥቅምና ጉዳት ዙሪያ ብዙ ሲመክሩ ነበር። የደረሱበትን ውሳኔ ግን ለጊዜው በውስጣቸው ይዘው ይቆያሉ። ምክንያቱም ምርጫቸው ለጊዜው ሚስጥር መሆን አለበት፣ በዝውውር ሂደቱ ላይ ተጽዕኖ እንዳያሳርፍ። ነገር ግን የመረጡት ሼሽኮን ከሆነ አርቢ ላይፕዚግ ዝውውሩ በጊዜ እንዲጠናቀቅ ነው የሚፈልገው። እንደዚያ ማድረግ ከቻሉ በክረምት የዝግጅት ጊዜ በፍጥነት ስብስቡን ቅርጽ ማስያዝ የሚችሉበት እድል ይፈጥርላቸዋል። ስለዚህ ያንን ነው የሚመርጡት፣ በቂ ጊዜ የሚያገኛሉ። የጀርመኑ ቡድን በቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ ባለማጠናቀቁም በፋይናንስ ረገድ ስለሚቸገር ቀዳዳውን ለመድፈን እንዲህ ያለውን ዝውውር ይፈጽማል ተብሎ ይጠበቃል። ግን የአርሰናል ምርጫ የስፖርቲንጉ ጊዮኬሬሽ ከሆነ በንጽጽር አነስ ባለ ዋጋ ሊገኝ ይችል ይሆናል። ግን አርሰናል የመጨረሻ ውሳኔውን ከማሳለፉ በፊት ከዋጋው በተጨማሪ ሌሎች መመዘኛዎችን ከግምት ማስገባት ይኖርበታል። ምንም እንኳን ክለቡ በቀዳሚነት እየተመለከታቸው ያሉት አጥቂዎች ጊዮኬሬሽና ሼሽኮ እንደሆኑ ቢታመንም ሌሎች አማራጮችንም ግን እያየ ነው የሚገኘው። ሌሎች አማራጮችን ከማየት አልወዘነም። በጥር ዓይናቸውን ጥለውበት የነበረው ዋትኪንስ አሁንም ከአማራጮቹ መካከል አንዱ ነው። የዋጋው ጉዳይ ላይ ያላቸው አቋም ግን አሁንም አልተቀየረም። ዋጋው ይበዛል ብለው ነው የሚያስቡት። አርሰናል በመስመር አጥቂ ቦታ ላይም አማራጮቹን እያሰሰ ነው የሚገኘው። እንዲያውም የሌሮይ ዛኔ ስም ከክለቡ ጋር ተያይዞ እየተጠቀሰ ይገኛል። የ29 ዓመቱ ተጫዋች ከባየር ሙኒክ ጋር የነበረው ስምምነት በዚህ ክረምት ነው የሚጠናቀቀው ኮንትራቱ። ፈላጊ ክለቦች ግን አሉት። ሌሎችም ፈላጊ ክለቦች ከሳውዲ ክለቦችን ጨምሮ በርካታ ክለቦች አይናቸውን ጥለውበታል። ግን ተጫዋቹ በሙኒክ መቆየት ይፈልጋል የሚሉ መረጃዎች እየወጡ ነው የሚገኘው። በተለይ ቤተሰቦቹ በሙኒክ መኖር ተስማምቷቸዋል እና በዛ መቆየትን ይመርጣሉ እየተባለ ነው። ያም አይሆን ከሆነ በሙኒክ ኮንትራት ሊያራዝም የማይችል ከሆነ አርሰናል ሌላኛው አማራጩ ይሆንለታል ተብሎ ነው የሚታመነው። ሌላኛው ከመስመር አጥቂዎች ጋር በተገናኘ ከአርሰናል ጋር ስሙ በተደጋጋሚ ተያይዞ የምናውቀው ተጫዋች ኒኮ ዊሊያምስ ነው። በጣም ጥሩ ጊዜን እያሳለፈ ይገኛል። በግሉ በስፔን ላሊጋ እያደረገ ባለው ተሳትፎ የአርሰናልም የቆየ ፍላጎት ነው ያለው እሱን የማስፈረም። ግን ከሱ በተጨማሪ ከስፔን የአርሰናል የአሰልጣኝ ቡድን አባላት ለሪያል ማድሪዱ ሮድሪጎ ከፍ ያለ አድናቆት እንዳላቸው ተነግሯል። ግን ብራዚላዊ ለማስፈረም ከፍ ያለ ገንዘብ ያስፈልጋልና ይሄኛው ዝውውር ትንሽ ፈታኝ የሚሆን ይመስላል። አንቶኒ ጎርዶንም እንደዚሁ በአርሰናል እይታ ውስጥ የገባ ሌላኛው ተጫዋች ነው። በኒውካስል ቤት ጥሩ ጊዜን እያሳለፈ ነው የሚገኘው። ግን እሱም ቢሆን የዝውውር ሂሳቡ ቀላል አይሆንም። አርሰናል ግን ዝውውሮችን ስለመፈጸም ሲያስብ ለመልቀቅ ያሰባቸው ተጫዋቾች እንዳሉ መዘንጋት የለብንም። አሌክዛንደር ዚንቼንኮ በዚህ ክረምት ከክለቡ እንደሚለያይ ይጠበቃል። ምክንያቱም የሪካርዶ ካላፊዮሪ ከዓመት በፊት ክለቡን መቀላቀልና ማይለስ ሉዊስ ስኬሊ ከአካዳሚው ልቆ በመውጣት ወደ ዋና ቡድን ሰብሮ መግባቱ በቡድን ውስጥ ያለው ቦታ ዝቅ እንዲል አድርጓል የዚንቼንኮን። ስለዚህ አንደኛው ከአርሰናል ሊለያይ የሚችለው ተጫዋች ዚንቼንኮ ሊሆን ይችላል። ሌሎች ከክለቡ ሊለያዩ የሚችሉ ተጫዋቾች ደግሞ በተጠናቀቀ የውድድር ዘመን በውሰት በሌሎች ክለቦች ያሳለፉት ሊሆኑ እንደሚችሉ ይጠበቃል።
አርሰናል የአልበርት ሳምቢ ሎኮንጋን ኮንትራት ላይ የሚገኘውን ኮንትራቱ ለአንድ ዓመት የማራዘም አማራጭ ቀደም ሲል ተጠቅመውበታል። ስለዚህ በዚህ ክረምት ተጫዋቹን መሸጥ ከፈለገ ጥሩ ገንዘብ ያገኝበታል ተብሎ ይታመናል። ሴቪያ የውሰት ውሉን ወደ ቋሚነት የመቀየር አማራጭ ነበረው ግን አልተጠቀመበትም። ስለዚህ የሎኮንጋ ምርጫ በስፔን መቆየት እንደሆነ ስለሚታወቅ የስፔን ክለቦች ጥያቄ የሚያቀርቡ ከሆነ ምናልባት ሊሸጠው ይችላል ተብሏል። የተጠናቀ የውድድር ዘመንን በፉላም ያሳለፈው ሪስ ኔልሰን ሌላኛው በቋሚነት ከክለቡ ሊለያይ የሚችል ተጫዋች እንደሆነ ነው የሚታመነው። መጀመሪያ ግን ለጨዋታ ብቁ ሆኖ መቀጠል መቻሉን ማስመስከር ይኖርበታል። ምክንያቱም የሃምስትሪንግ ቀዶ ሕክምና አድርጓል ባለፈው የካቲት እና ከዚያ በኋላ በከፍተኛ ደረጃ መጫወት መቀጠሉን በደንብ ማሳየት ይኖርበታል። ፋቢዮ ቪዬራም እንደዚሁ ከአርሰናል ሊለያይ የሚችል ሌላኛው ተጫዋች ነው። በተጠናቀቀው የውድድር ዘመን በፖርቶ ነው በውሰት ያሳለፈው። ነገር ግን አሁንም እጣ ፈንታው አልለየለትም። በአርሰናል ቤት የመቆየት እድሉ ግን በጣም እየጠበበ ይመስላል። ሌላኛው ቀጣይ ማረፊያው ያልተወሰነ ተጫዋች ካርል ሄን ነው። የተጠናቀውን የውድድር ዘመን ያሳለፈው በውሰት በሪያል ሶሲዳድ ነው። የ23 ዓመት ተጫዋች በመጀመሪያ ቡድኑ እየተሳተፈ መቀጠል ይፈልጋል። በአርሰናል ያንን የማግኘት እድሉ የጠበበ ነው። ስለዚህ ከክለቡ ሊለያይ ይችላል። ከወዲሁ የተፈጸሙ ዝውውሮችን ስንመለከት ደግሞ ኬረን ቲረኒና ጆርጂኒዮ እንደ ቅደም ተከተላቸው ለሴልቲክና ፍላሚንጎ ቅድመ ኮንትራት ስምምነት መፈራረማቸው ተነግሯል። ስለዚህ እነዚህ ተጫዋቾች ከክለቡ ይለያያሉ። የአርሰናል በጀት እንዴት ያለ ነው የሚለው ሌላው የሚነሳ ነገር ነው። የፋይናንስ ጨዋነት ደንቡንስ እንዴት ነው የሚመለከተው የሚለው አርሰናል የፕሪሚየር ሊግም ሆነ የአውሮፓ እግር ኳስ ማህበርን የፋይናንስ ጨዋነት ደንቦች አክብሮ መቀጠል ይፈልጋል። የአውሮፓ እግር ኳስ ማህበርን ደንብ ማክበር የበለጠ ይፈትናል። ምንም ጥያቄ የለውም። ምክንያቱም ክለቦች ለደሞዝ፣ ለዝውውር እንደዚሁም ለወኪሎች የሚከፍሉት ገንዘብ ከገቢያቸው ከ70 በመቶ እንዳይበልጥ ይደነግጋል። ስለዚህ ከዚህ ህግ ጋር ራሱን አጣጥሞ ለመጓዝ ከፍተኛ ጥረት እያደረገ ነው። በእርግጥ አርሰናል እስካሁን ድረስ አጣብቂኝ ውስጥ አልገባም። መጠነኛ ነጻነት አለው። ባለፈው ክረምት እንደነ ኤዲ ኒኬቲያ፣ አሮን ራምስዴል እንደዚሁም ኤሚል ስሚዝ ሮውን የመሳሰሉ ተጫዋቾች ሸጦ ስለነበር በፋይናንስ ረገድ ብዙም አጣብቂኝ ውስጥ የገባ አይደለም። በዝውውር መስኮቱ ብልሃት በታከለበት መንገድ ተሳትፎ ማድረግ የሚችልበት ነጻነት ይኖረዋል።